በህይወታችን ውስጥ ወደ አላህ በጣም ያስጠጋናቸው ጉዳዮቻችን ተሳክተው እናገኛቸዋለን። ወደ ራሳችን የወሰድናቸው የተማመንባቸው ጉዳዮች ፉርሽ ሆነው እናገኛቸዋለን። አይደለም እንዴ? መለስ ብላችሁ እስኪ አስቡ። እርግጠኛ የሆናችሁ እባክህ ይቀላል ነው እባክሽ በቃ 100% for granted ተወስዷል አሳክቸዋለሁ ያልናቸው ነገሮች ስንክል ሲሉ እናገኛቸዋለን። ወደ አላህ የተቃረብንባቸው የተዋደቅንባቸው ኢፍቲኻር ያደረግንባቸው ጉዳዮች ግን ተሳክተው እናገኛቸዋለን። ከላ ኢነል ኢንሳነ ለየጥጋ አራአሁ እስተግና። በራሱ የተብቃቃ ሲመስለው የሰው ልጅ መንገድ ይስታል። ጸጋዎች ሁሉ የኔ ልፋት ናቸው ያለ ጊዜ መንገድ ይስታል። ብዙ ጊዜ በምንኮራባቸው በራሳችን በምንተማመንባቸው አቅም አለኝ እኔ ብቻ በቂ ነኝ ብለን ከአላህ እገዛ የማንፈልግበት አይነት ስሜት ውስጥ በምንወድቅባቸው ጉዳዮች ላይ ውድቀታችን እዛ ላይ ይመሰረታል።